ቤት የማን ቤት ነው? የእግዚአብሔርን ቤት ስንት መላእክት ይከቡት ይሆን? አሁን ዙሪያችሁ ያሉትን መላእክት ብታዩአቸው በእውነት እዚህ ያላችሁ ምእመናን አጠገባችሁ ያሉትን መላእክት ብዛት ብታዩ ከዚህ ግቢ በዘበኛ አትወጡም ነበር። አይናችን ስለማያይ እንጂ በእሳት ሰረገላ የተከበበች የእግዚአብሔር ዙፋን ቅድስት ቤተክርስቲያን ነች። አሁን ያለነው ከመላእክት ጋር ነው። ደስ ይበላችሁ ምእመናን። አብረውን ያሉት ወታደር አይደለም የከበበን። ቅዱስ ሚካኤል በክንፉ እንደጋረዳችሁ ብታውቁት ከዚህ ግቢ አትወጡም ነበር። ቅዱሳን መላእክት አብረውን ናቸው። ተመልከቱ። ከኛ ጋር ያሉት ከነርሱ ጋር ካሉት ምን ይላሉ? ይበልጣሉ። እንዲህ የምንልበትን ልቡና ያድለን። መላእክት ምእመናን ሌላው በጣም ፈጣኖች ናቸው። ፈጣኖች ናቸው። አንደኛ ረቂቃን ናቸው። አይጨበጡም፣ አይዳሰሱም። የመላእክት ርቀት አባቶቻችን ሲናገሩ ከነፋስ እሳት ይረቃል፣ ከእሳት ነፋስ ይረቃል፣ ከነፋስ ነፍስ ትረቃለች፣ ከነፍስ መላእክት ይረቃሉ፣ ከመላእክት የመላእክት ሐሳባቸው ይረቃል፣ ከመላእክት ሐሳብ እግዚአብሔር ይረቃል ይላሉ። ረቂቃን ናቸው። አይጨበጡም፣ አይዳሰሱም። ሚካኤል ገብርኤል አይጨበጡም፣ አይዳሰሱም። እንደውም የሚገርም ነገር ልንገራችሁ። አሁን እኛ ሁለት ሰዎች ጠባብ መንገድ ላይ ብንገናኝ አንደኛው ሰው ለማለፍ ለሌላኛው ሰው መንገድ ይለቃል አይደል? ሚካኤልና ገብርኤል ግን መንገድ ላይ ቢገናኙ ሚካኤል ገብርኤልን አሳልፈኝ አይለውም። ወሐለፈ መልአክ በውስተ መልአክ ይላል። መልአኩም በመልአኩ ውስጥ አለፈ ይላል። ሚካኤል በገብርኤል ውስጥ እስኪያልፍ ድረስ ረቂቃን ናቸው፣ ፈጣኖች ናቸው። ምእመናን የመላእክትን ፍጥነት የሚያሳይ አንድ ነገር ልንገራችሁ። የመላእክት ፍጥነት የኛን ሐሳብ ያህል ነው። የኛን ምን ያህል ነው? ለምሳሌ አሁን እዚህ ቤተክርስቲያን የመጣችሁት ወይ ከቤታችሁ ነው ወይ ከመስሪያ ቤት ነው አይደል? ወይ ከትምህርት ቤት ነው። ወደዚህ ስትመጡ ከሥራ ቦታ ወይ ከቤታችሁ አንስቶ እዚህ ድረስ እዚህ ቤተክርስቲያን ድረስ ያለውን መንገድ አቋርጣችሁ ነው የመጣችሁት አይደል? ነው አይደለም? ስትመለሱ ደግሞ ከቤተ ክርስቲያን እስከ ድረስ ትሄዳላችሁ። መንገዱን ምን አድርጋችሁ አቋርጣችሁ አይደል? እስቲ አሁን በሐሳባችሁ ወደ ቤታችሁ ተመለሱ። በሐሳባችሁ ይቻላል አይቻልም? ወይስ ሄዳችኋል? ቀድማችሁ አላችሁ አይደለ? በሐሳብ ቤት መመለስ ይቻላል አይቻልም? በሐሳብ ስትመለሱ ወደ ቤታችሁ መንገድ አቋርጣችሁ ነው? ታክሲ ይዛችሁ ነው የምትሄዱት? በአንዴ በሐሳብ ቤት መድረስ ይቻላል አይቻልም? ኧረ እንወሻሽ። በሐሳብ አውሮፓና አሜሪካ ያልዞራል። እዚህ መሃል ፓስፖርት ያስፈልግ፣ ቪዛ ያስፈልግ፣ ዓለምን እንዞራለን እኮ። ስለዚህ በሐሳብህ የፈለከው ቦታ በቅጽበት መድረስ ይቻላል አይቻልም? ሚካኤል ፍጥነቱ የኛን ሐሳብ ያህል ነው ምእመናን። ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ካጠገባችን ነው ያለው። ፈጣን ጠባቂዎችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምነህ ሳትጨርስ ሚካኤል ብለህ ሳትጨርስ ገና ስትል ሚካኤል አጠገብ ነው ያለው። ይህን በምን አወቅን? ትንቢተ ኢሳይያስ ምዕራፍ 6 ላይ ተነዋላ። ነቢየ እግዚአብሔር ኢሳይያስ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን አየሁት። ወዮልኝ ኃጢአተኛ ሰው ነኝ፣ ከንፈር የረከሰብኝ ነኝ ብዬ አለቀስኩኝ። ገና አልቅሶ ሳይጨርስ ኃጢአተኛ ነኝ ብሎ ሳይጨርስ ቅዱስ ቅዱስ ከሚሉት ከመላእክት መካከል ሱራፌል ከተባሉት የመላእክት ነገድ መሃል አንዱ ሱራፊ እሳት በጉጠት ይዞ መጥቶ ኃጢአት ተሰረየችልህ አለኝ ይላል። ቅዱስ ሚካኤል ኃጢአት ተሰረየችልህ ይበለን ለሁላችን። አይገርማችሁም? በእውነት ገና ተናግሮ ሳይጨርስ እኮ ነው ኃጢአተኛ ነኝ ብሎ ሳይጨርስ መልአኩ በሮ መጥቶ ኃጢአት ተሰረየችልህ። እንደዚህ አይነት ፈጣን ጠባቂዎች ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሉ እስኪ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? አሁን ነገ የሚካኤል በዓል እናከብራለን አይደል? የሚካኤል በዓል እዚህ ብቻ ነው እንደሚከበረው? ሌላ ቦታ አይከበርም? አዲስ አበባ ውስጥ ብዙ ቦታ አለ አይደል? ከአዲስ አበባ ውጭስ አለ አይደል? ከኢትዮጵያ ውጭስ? አሁን አንዳንድ ሰዎች ምን ያሳስባቸዋል? ነገ ሚካኤል በዓል ሲከበር ሚካኤል የት ነው የሚሄደው? ቦሌ ሚካኤል ነው የሚሄደው? መርካቶ ያለው ሚካኤል ነው የካ ነው የሚሄደው ብለው የሚጨነቁ ሰዎች አሉ። መላእክት በሁሉ ቦታ የሞሉ አይደሉም።
በሁሉ ቦታ የሞላ ማን ነው? እግዚአብሔር ነው። ታዲያ እናንተ እዚህ ሚካኤል ሚካኤል ስትሉት እዛም ያሉት ሚካኤል ሚካኤል ሲሉት ሚካኤል እንዴት ያዳርሳል ብለው የሚጨነቁ ሰዎች አሉ። በጣም ይገርማቸዋል። እኔ ኃጢአተኛው እዚህ ጋር ቆሜ የምናገረውን ንግግር እዚህ ያላችሁ ትሰማላችሁ? አሰሙ። እዚህ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻል? በምን? እዚህ ፊት ለፊት ያሉት መቅረጫ ካሜራዎች፣ ስልኮች ቀርጸው ዓለም ሁሉ እንዲሰማ ማድረግ ይችላሉ አይችሉም? ሰው የሰራው ካሜራ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? እንዴት ያለ አስተሳሰብ ነው! እንዴት መናናቅ ነው ከእግዚአብሔር ጋር! እኛ የሰራነው ቆርቆሮ እንኳን ዓለም ይደርሳል እኮ። ቅዱስ ሚካኤል ዓለምን ደርሶ መርዳት አይችልም ብሎ ማሰብ እንዴት ያለ ነገር ነው! መላእክት በአንድ ቦታ ሆነው ቅድም ነግሬያቸዋለሁ። ኤልሳ እስራኤል ሆነው የሶሪያ ወሬ ይሰማ ነበር አይደል? ነው አይደለም? ሲጀመር መላእክት አሁን ቅድም የጠቀስኩትን ጥቅስ ለዚህ ማስረጃ አድርጌ ልድገመው። የእግዚአብሔር መልአክ በሉ እስኪ በሚፈሩት ዙሪያ ይሰፍራል። አሁን የቁጥር ጥያቄ ልጠይቃችሁ ነው። የእግዚአብሔር መልአክ ሲል አንድ ነው ብዙ ነው? አይደለም። የእግዚአብሔር መላእክት አይደለም ቢለው የእግዚአብሔር ምን ስንት ነው? የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል። ምን ይላቸዋል? መልአኩ ስንት ነው? በጣም ጥሩ። የእግዚአብሔር መልአክ አንዱ መልአክ እግዚአብሔርን የሚፈሩ ሰዎች ስንት ናቸው? ስንት ናቸው? የት ነው የሚኖሩት? ቦሌ ሚካኤል አካባቢ ነው የሚኖሩት? በዓለም ሁሉ ነው አይደለ? እግዚአብሔርን የሚፈሩ መልአኩ ስንት ነው? የእግዚአብሔር መልአክ አንዱ ሚካኤል ማለት ነው። እግዚአብሔርን በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል። ሚካኤል ብቻውን እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ያድናቸውማል። የተመሰገነ ይሁን እግዚአብሔር። በእውነት አመስግኑ። አንዱ መልአክ። አሁን ይህን ስላችሁ መላእክት በሁሉ ቦታ የሞሉ ናቸው አላልንም፣ እኛ አልወጣንም። በሁሉ የሞላ ማን ነው? መላእክት በቦታ ይወሰናሉ? አዎ ይወሰናሉ። ቦታም አላቸው። ዓለም መላእክት ኢዮር፣ ራማ፣ ኤረር የሚባሉ ከተሞች ሁሉ አሏቸው። በዚህ ሲሆኑ በዛ ይታጣሉ። ይሄ ያለ ነው። በሁሉ የሞላ እግዚአብሔር ነው። መላእክት ግን በጸጋ በሁሉ ቦታ መገኘት ይችላሉ። እንኳን እነሱ ቅድም እንዳልኳችሁ በዚህ በኢንተርኔት እኔም ብዙ ቦታ አገኛለሁ። እኛ ኃጢአተኞቹ መገኘት ችለናል። ሰው በሰራው ቆርቆሮ። በዚያ ላይ እቺ መሬት የምትባለው ፕላኔት አሁን እኛ ያለንባት ኳስ ማለት ለአንድ መልአክ እኮ እግሩ ስር የሚከታት ኳስ ያህል ነች። ለሚካኤል ምኑ ነች? እንደምናስበው እኮ ትልቅ አይደለንም። በነገራችን ላይ በጣም ትንሽ ነን እኮ፣ በጣም ትንሽ ነን። አንዱ መልአክ ምድርን ብቻውን መዞር ይችላል። አረ እኔ በጣም ማዝነው በእውነት ሰዎች ለሚካኤል ሲሆን የሚያነሱትን ጥያቄ ለሰይጣን ሲሆን አያነሱ። ከኔ ጋር ናችሁ? ለምሳሌ እዚህ ሰፈር ያለን ሰው ኃጢአት እንዲሰራ የሚፈታተነው ማን ነው? መልሱልኝ። ሌላ ሰፈር ያለውንስ ሰይጣን ነው አይደለ? ሌላ ሀገር ያለውንስ ሰይጣን በሁሉ የሞላ ነው እንዴ? አይደለም። ግን ሰዎች ያም ሰይጣን ፈተነኝ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁት ጥያቄ እንዴት ለሚካኤል ይጠይቃሉ? በጣም ያሳዝናል። አንዳንዴ ሰዎች ከአጋንንት ጋር ፍቅር ያላቸው ይመስላሉ። ሰዎች ያም ሰይጣን ፈተነኝ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁት ጥያቄ እንዴት ለሚካኤል ይጠይቃሉ? በጣም ያሳዝናል። አንዳንዴ ሰዎች ከአጋንንት ጋር ፍቅር ያላቸው ይመስላሉ። ሰይጣን የሚል መዝሙር ይዘምራሉ ጎረቤቶቻችን። አሁን ሰይጣን ተቃጠል፣ ሰይጣን እንዲያረኩ፣ ጠላቴ እንዲያረኩ የሚል 1000 መዝሙር አላቸው። ሰይጣን ደስ አይበል የሚል መዝሙር ይዘምራሉ። ሚካኤል ደስ ይበል ሲባል ግን ይናደዳሉ። ሰይጣን ከኔ ዞር በል የሚል መዝሙር አላቸው። ናና ሚካኤል ናና ተብሎ ሲዘምር ለምን ይናደዳሉ? ሚካኤል ወደ ሁላችን ይምጣልን። ምዕመናን አመስግኑት ቅዱስ ሚካኤል። ሰይጣን ዞር በልልኝ ከኔ ወግድ ብሎ ከመዘመር ናና ሚካኤል ናና ብሎ መዘመር ይሻላል አይሻልም? አሁን እኛ ከሰይጣን ጋር ምን አሯሯጠን? ካማተብን ይበቃዋል። እሱ ዞር ይላል። ናና ሚካኤል ናና ግን እንላለን።
ገብርኤልን ግን እንጠራዋለን። ለሰይጣን አንደበት የለንም፣ ለመላእክት ግን ዘምረን አንጠግብም፣ እናመሰግናቸዋለን። ስለዚህ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። መላእክት በሁሉ የሞሉ ባይሆኑም በረድኤት በጸጋ ግን በያሉበት ስፍራ ተገኝተው መርዳት፣ ማገዝ፣ ማዳን ሁሉ ይችላሉ። የመጨረሻ ተናግሬ ጠቀልላለሁኝ። የእግዚአብሔር መልአክ በሉ እስኪ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል። ምን ይላቸዋል? መላእክት ያድናሉ። እኛ አላልም፣ መጽሐፍ ቅዱስ ነው ያለው። እንግዲህ ቀደን አናወጣው። አንዳንድ ሰዎች መላእክት ያድናሉ ሲባል፣ ሚካኤል ያድናል ሲባል እግዚአብሔር አያድንም ማለት አድርገው ነው የሚሰሙት። አንዱን ካላጠፉ ሌላውን ማብራት የሚቻል አይመስላቸው። እኛ እንደዛ አላልንም። መላእክት ያድናሉ ወይ? አዎ ያድናሉ። የክርስቶስን ማዳን ከመላእክት ማዳን ጋር አቀላቅለ ነው አናውቅ። የእግዚአብሔር ማዳን ማንም ሊያደርገው ያልቻለው ነው። ክርስቶስ በመስቀል ላይ ያዳነንን ማዳን በመልአክ ነው የሚለው። በመልአክ አይደለም፣ በአማላጅ አይደለም፣ እሱ ራሱ መጥቶ አዳነን ነው የሚለው። ክርስቶስ በመስቀል ላይ ያዳነንን ማዳን መላእክት ሊያድኑን ይችሉ ነበር? አይችሉም። እሱ የመጣው መላእክት ሊያድኑ ስላልቻሉ ነው። ነቢያት፣ ጻድቃን፣ ቅዱሳን ማዳን ችለዋል? አልቻሉም። ፍጡራን በሙሉ ሊያድኑን ስላልቻሉ አምላክ ሰው ሆኖ በመለኮታዊ ደሙ መለኮት በተዋህደው ደሙ ስጋውን ቆርሶ ደሙን አፍሶ ሁላችንን በመስቀል ላይ አድኖናል። በዚህ መዳን ድነናል? አልዳንም? ስሙ የተመሰገነ ይሁን አምላካችን። በደሙ በተደረገ ቤዛነት ሁላችንን አድኖናል። መላእክት ያድናሉ ስንል ግን ይህንን ማዳን አይደለም፣ ክርስቶስ መስቀል ላይ ያዳነንን ማዳን አይደለም። አማርኛው ስለተመሳሰለ ነገሩ ይመሳሰላል ማለት አይደለም። ቃሉ ይመሳሰላል፣ ግን ሐሳቡ የተለያየ ነው። ይህንን መጽሐፍ ቅዱስ በብዙ መልኩ ለእግዚአብሔር ተናግሮ ለፍጡራን የተናገረው ብዙ ነገር አለ። አንዱ ማዳን ነው። እነ ሚካኤል እነ ገብርኤል የሚያድኑን ማዳን ምን አይነት ማዳን ነው? በመጀመሪያ ማዳን የእግዚአብሔር የባህሪ ገንዘቡ ነው። ማዳን የእግዚአብሔር የራሱ የሆነ ገንዘቡ ነው። ኃይል የእግዚአብሔር ነው። ማዳን የሚል መዝሙር አታውቁም? ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር። አልሰማችሁ? ብዙ ሰዎች እኔ ፌዴራል ፖሊስ ሲያዩ ነው ይህን መዝሙር የሚዘምሩት። እኔ ለምን እንደሆነ አላውቅም። ኃይል የእግዚአብሔር ነው የሚሉት ፖሊስ ሲያዩ ነው። እስቲ በሉ ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር ነው። ምን ማለት ነው? በራሱ ማዳን የሚችል ማን ብቻ ነው? እግዚአብሔር ብቻ ነው። ሌሎች ፍጡራን ያድናሉ ወይ? አዎ ያድናሉ። የማዳን ኃይላቸውን የሚያገኙት ከማን ነው? ከእግዚአብሔር ነው። እንጨት ብትነኩት፣ ዛፍ ብትነኩት ያቃጥላል? ያቃጥላል? እሳትስ ብትነኩት፣ እንጨቱን ወስዳችሁ እሳት ውስጥ ከታችሁት ከጋለ በኋላ በደንብ ከተቀጣጠለ በኋላ ብትነኩት ያቃጥላል? አያቃጥልም? እንጨት በራሱ ያቃጥል ነበር? ማቃጠሉን ከማን ወሰደው? ከእሳት። እሳት ማቃጠል የባህሪው ነው አይደለም? እንጨት ግን ማቃጠል አይችልም። የማያቃጥለው እንጨት ግን እሳት ውስጥ ሲገባ ምን ይላል? ፍጡራን በራሳቸው ማዳን አይችሉም። ማዳንን የሚያገኙት ማዳን የባህሪው ከሆነ ከማን ነው? ከእግዚአብሔር ነው። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ከሰማይ በታች ኢየሱስ ክርስቶስ የሚለው ስም ነው አለ ቅዱስ ጴጥሮስ። ምን ሆነ መሰላችሁ? ሁለት ደቀ መዛሙርት ጴጥሮስና ዮሐንስ ወደ ምኩራብ ሊጸልዩ ሄዱ ይላል በሐዋርያት ሥራ ላይ ምዕራፍ 4። ወደ ምኩራብ ሊጸልዩ ሲሄዱ በር ላይ አንድ ሰውነቱ ሽባ የሆነ ሰው ወድቆ ባልጋ ላይ ሆኖ ይለምናል። እባካችሁ እርዱኝ ብሎ ማለት ነው። እባካችሁ እንደው ስጡኝ ትንሽ ገንዘብ ብርና ወርቅ ብሎ ይለምናል። ይህን ጊዜ ጴጥሮስ እና ዮሐንስ አዩት። ጴጥሮስ አየውና ዞር ብሎ ብርና ወደኛ ተመልከት፣ እስኪ በሉ ወደኛ ተመልከት። ወደ ማንም ተመልከት ያለው? እኛ ማነን? ጴጥሮስና ዮሐንስ። ቅዱሳንን መመልከት ወደ እግዚአብሔር መመልከት ነው። ወደኛ ተመልከት። ብርና ወርቅ የለንም፣ ያለንን ግን እንሰጣለን። ብርና ወርቅ
አቤት ሐዋርያት ብርና ወርቅ የላቸውም ነበር። አይገርምም? ሐዋርያ የዛሬ አገልጋዩም ብርና ወርቅ አለው አይፈውስም እንጂ፣ ሐዋርያት ግን ብርና ወርቅ የለንም፣ ያለንን እንሰጣለን፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ወዲያውኑ ያ ሰውዬ ተነሳ፣ አብሯቸው መቅደስ ገብቶ ሰገደ፣ እግዚአብሔርን አመሰገነ ይላል። አሁን ይሄ ሰውዬ ተፈወሰ። ሲፈወስ ፈሪሳውያን ደነገጡና ጴጥሮስና ዮሐንስን አሳሰሯቸው። ሸንጎ ፊት አቀረቧቸው። ምንድነው የሰራችሁት አሏቸው። ምንድነው የሰራችሁት? እንዴት ልታድኑ ቻላችሁ? እዚህ ላይ እንኳን ፈሪሳውያንም ማመስገን አለበት። አሁን ዘንድሮ ሰው ከዳነ እንኳን ዳነ ነው እንጂ እንዴት ዳነ አንልም አይደለም። እነሱ ግን ያጣራሉ። እንዴት አዳናችሁ? እንዴት ልታድኑት ቻላችሁ ይህን ሰውዬ ብለው ጠየቋቸው። ጴጥሮስ ምን አለ? በምን እንድናድን ትፈልጋላችሁ? መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ የሚለው ስም ነው አለ። ስሙ የተመሰገነ ይሁን አምላካችን። እኛ በምን እናድናለን? በክርስቶስ ስም ነው የምናድነው። ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው። ጴጥሮስ ይህንን ሽባ አድኖታል አላዳነው? በማን ስም? በኢየሱስ ክርስቶስ ስም። ገብርኤል ያድናል አያድንም? በማን ስም? ሚካኤል በማን ስም ነው የሚያድነው? አሁን ቅዱስ ሚካኤልን አግኝታችሁ ብትጠይቁት ታድናለህ ወይ ብትሉት መዳን በሌላ በማንም የለም፣ እኔም ማድናችሁ በክርስቶስ ስም ነው የሚለው። ድንግል ማርያም ታድናለች አታድንም? በማን ስም? በልጇ በክርስቶስ ስም። መዳን በሌላ በማንም የለም። በሌላ የሚለውን ለድንግል ማርያም የሚጠቅሱ ሰዎች አሉ። ድንግል ማርያም ሌላ ናት እንዴ? ሚካኤል ሌላ ነው እንዴ? መዳን በሌላ እኮ ነው ያለው። ቅዱሳን ሌላ አይደሉም። እነሱ የእግዚአብሔር ገንዘቦቹ አገልጋዮቹ ናቸው። ቅዱሳን በእግዚአብሔር ስም ያድናሉ። እግዚአብሔር ያለ ቅዱሳንም ያድናል። ቅዱሳን ግን ያለ እግዚአብሔር ማዳን አይችሉም። ለምን? ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር። ስለዚህ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። እኔ አንድ ጥያቄ ጠይቃችሁ አበቃለሁ። የእግዚአብሔር መላእክት ቅዱሳን መላእክት ይረዱናል፣ ያማልዱናል፣ ያድኑናል። ብዙ ጊዜ ሰዎች ጥያቄ ሲያበዙብን ተሸማቀን አንዳንዴ ለመመስከር እንቸገራለን። እና እኔ አንድ ጥያቄ ልጠይቃችሁ። አንድ ሰው አሁን እዚህ ቅዱስ ሚካኤል ቤተክርስቲያን መጥቶ ሚካኤል ሆይ ከአምላክ በተሰጠ ስልጣን አማልደ ከዚህ በሽታዬ አድነኝ ብሎ ይህ ሰውዬ ለሚካኤል ተስሎ ዳነ። ይህንን ሰውዬ ያዳነው ማን ነው? ሚካኤል ነው ወይስ እግዚአብሔር? አይሰማም። በጣም ጥሩ። እሺ ሌላ ጥያቄ ልጠይቃችሁ። መጽሐፍ ቅዱስ ላይ ኢዮብ የሚባል ሰው ታሪክ ተጽፏል አይደለም? መጽሐፈ ኢዮብ ላይ መላእክት ሁሉ በእግዚአብሔር ፊት ለመቆም መጡ ይላል። ሲመጡ ሰይጣንም መጣ፣ እግዚአብሔር ፊት ቆመ። ከወዴት መጣ አለው እግዚአብሔር። ዓለምን ዞርኳት ተመላለስኳት አለ። እየሰማችሁ ነው? ዓለምን ምን አልኳት? እኛ ድሮ ትምህርት ቤት ስንማር ማጅላን ነው ዓለምን የዞረው አይደለ? ግን ሰይጣንም ዞሯል። ለካያችሁ ዓለምን ዞርኳት ተመላለስኳት አለ። አሁን ዓለምን የሚዞረው ሰይጣን ለጥሩ ነው ለመጥፎ ነው? ዓለምን ለማበላሸት ነው አይደለ? ሰይጣን ዓለምን ለመተናኮል የሚዞር ከሆነ ሚካኤል ዓለምን ለመታደግ ይዞራል አይዞርም? ይዞራል። ከዛ ምን አለው እግዚአብሔር? ባሪያዬን ኢዮብ አየኸው አለው። ባሪያዬን ኢዮብ አየኸው፣ እንዴት አይነት ጻድቅ ሰው እንደሆነ፣ እንዴት ቅን እንደሆነ ተመለከትክልኝ አለ እግዚአብሔር። አየህልኝ የሚለው ሰው መሆን እንዴት መታደል ነው በእውነት። አየኸው እንዴት አይነት ቅን እንደሆነ አለ። አይ እሱ ቅን ባይሆን እኮ ነው የሚገርመው። ምን አጉድለህበታል? ሀብት ሰጥተኸዋል፣ ንብረቱ ሞልቶታል፣ ተርፎታል። 10 ልጆች ሰጥተኸዋል፣ ባለጸጋ ነው፣ ጤናው የተሟላ ነው፣ ትዳሩ ያማረ ነው። ምን አጎደልክበት? ከነዚህ አንዱን ብታነሳበት ግን ይሰድብሃል አለ እግዚአብሔር። ምን አለው? ሂድ የወደድከውን አድርግበት፣ ህይወቱን ግን እንዳትነካ አለው። ምኑን እንዳትነካ? እንዳትገድለው፣ ግን የፈለግከውን አድርግበታል። በጣም ጥሩ አለ። ሰይጣን ፍቃድ አገኘ። ከማን ነው የተፈቀደለት?
ሄደና የኢዮብን ሀብት ንብረቱን በአንድ ቀን አወደመበት። በሚሊዮን የሚቆጠር ሀብቱን ንብረቱን፣ ከብቶቹን፣ ያለውን ነገር እርሻውን ሁሉ በአንድ ቀን አወደመበት። ኢዮብ ወሬውን ሲሰማ እግዚአብሔር ሰጠ፣ የእግዚአብሔር ስም ምን ያለ ይሆን አለ። አይገርምም? አሁን ሞባይላችሁ ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ? ሚካኤል እጅ እኮ ነው ጉድ የሆንኩት ነው የምንለው አይደለ? ምን ነው ምን አረኩ ነው የምንለው እኮ። ኢዮብ ግን ሀብት ንብረት ሁሉ በአንድ ቀን ወድሞ እግዚአብሔር ሰጠ እግዚአብሔር ነሳ አለ። ሰይጣን ቀጥሎ ምን አረገ? 10 ልጆቹን በአንድ ቀን ገደለበት። ስንት ልጅ? አይከብድም? 10 ልጅ በአንድ ቀን። እንደው አንድ ሁለቱ ቢተርፉ ምን አለ? 10 ልጆቹ ሞቱበት። ሰይጣን ተንኮሉን አያችሁ? መጀመሪያ ልጆቹን አልገደለበት። መጀመሪያ ቢገልበት በኋላ ሀብቱ ሲጠፋ እንኳን ሀብቴ ልጆቼም ጠፍተዋል ይላል፣ ጦሴን ይዞ ሄድ ይላል። ስለዚህ በመጀመሪያ በሀብቱ ፈተነው፣ ቆይቶ 10 ልጆች ገደለበት። እግዚአብሔር ሰጠ። ከዚያ ምን አለ ሰይጣን? ከራስ ፀጉሩ እስከ እግር ጥፍሩ በቁስል መታው። ሰውነቱ ቆሰለ። የገዛ ቁስሉ እስኪሸተው ደረሰ። በሸክላ ነበር፣ በገል ነበር የሚያከው ቁስሉን የሚያከው። ቁስሉ እስኪሸተው ደረሰ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። አሁን ጥያቄ ልጠይቃችሁ። ኢዮብ ላይ መከራ ያወረደበት ማን ነው? እግዚአብሔር ነው ወይ ሰይጣን? እግዚአብሔር ነው ወይ ሰይጣን ነው? በጣም ጥሩ መልሳችኋል። ሰይጣን ነው አይደለም? እሺ፣ ቅድም አንድ ሰውዬ እዚህ ቤተክርስቲያን መጥቶ ሚካኤል ወይ ከአምላክ አማልደ ካለብኝ በሽታ አድነኝ አለ። ቅዱስ ሚካኤል አማልዶ ይህን ሰውዬ ፈወሰው። ይህን ሰውዬ ያዳነው ሚካኤል ነው ወይስ እግዚአብሔር ነው ስላችሁ ምን አላችሁ? እግዚአብሔር። ሰይጣን እግዚአብሔር ጋር ቀርቦ አስፈቅዶ በኢዮብ ላይ መከራ ወረደበት። ኢዮብ ላይ መከራ ያወረደው ማን ነው? ሰይጣን ነው ወይስ እግዚአብሔር ነው ስላችሁ ማን አላችሁ? ሰይጣን አላችሁ። ምንድነው ሚካኤል ስሙ እንዲጠራ ሰይጣን መሆን አለበት ወይ ነው? ምን ማለት እንደፈለኩ ላብራራላችሁ። ለሰይጣን ኢዮብ ላይ መከራ እንዲያወርድበት ፍቃድ የሰጠው ማን ነው? ለሚካኤል አንድን በሽተኛ እንዲፈውስ ፍቃድ የሰጠው ማን ነው? ስለዚህ እግዚአብሔር ሁለቱንም የፈቀደ እሱ ነው አይደለ? ኢዮብ ላይ መከራ ያወረደው ማን ነው ስላችሁ ሰይጣን ካላችሁ፣ ይሄን በሽተኛ የፈወሰው ማን ነው ስል ማን ማለት አለባችሁ? ሚካኤል ማለት አለባችሁ። ምክንያቱም ለሰይጣንም ክፉ እንዲያደርግ ለሚካኤልም በጎ እንዲያደርግ ፈቃድ ሰጪው ማን ነው? ወርደው ስራውን የሰሩት ግን ሚካኤልና ሰይጣን ናቸው አይደለም? አዎ። ሰይጣን ለማለት የምንፈጥነውን ያህል ሚካኤል ለማለት መፍጠናል። እስቲ አንድ ጊዜ ሚካኤል በሉ። ቅዱስ ሚካኤል ክብር ምስጋና ይድረሰው። በሆነ የመጨረሻ አንድ ጥያቄ ልጠይቃችሁ። ሰይጣን እግዚአብሔር ፊት ቆሞ የጠየቀው ፍቃድ የጠየቀው ለኢዮብ ክፉ ለማድረግ ነው ወይስ መጥፎ ነገር ለማድረግ ነው? ማን ነው? ጥሩ ለማድረግ ነው መጥፎ ለማድረግ ነው? አይሰማም። ለኢዮብ መልካም አስቦ ነው ክፉ አስቦ ነው አይደል? ማን ፊት ቆሞ ጠየቀ? እግዚአብሔር ፈቀደለት አልፈቀደለት? ክፉ ነው ሰይጣን አይደል? ለክፉ ሰይጣን፣ ለአመፀኛው ሰይጣን ክፉ ነገር አስቦ ኢዮብን ለመጉዳት አስቦ ሲጠይቀው ማን ፈቀደለት? ያ የወረደው የረከሰው መልአክ ሰይጣን ኢዮብን ለመጉዳት ብሎ ሲጠይቀው እግዚአብሔር ፈቀደለት። ሰይጣን ኢዮብን ለመጉዳት ሲጠይቅ እግዚአብሔር የሚፈቅድለት ከሆነ ሚካኤል እኛን ለመጥቀም ሲጠይቅ ይፈቀድለታል አይፈቀድለትም? መላእክት የሚጠይቁት እኮ የእኛን መዳን ነው አይደለ? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መላእክት አይደሉምን? ደስ ይበላችሁ ምእመናን፣ ሚካኤል ስለኔ ስላንተ ተንበርክኮ ምሕረት እስክናገኝ ድረስ እግዚአብሔር ፊት ይለምናል፣ ይጸልያል። እግዚአብሔር የሚካኤልን ጸሎት ይሰማል አይሰማም? የመላኩን ጸሎት ይስማልን እግዚአብሔር። አይተነዋል። ትንቢተ ዳንኤል ዘካርያስ ምዕራፍ 1 ቁጥር 12 ላይ 70 ዓመት ሙሉ የተቆጣቸውን እስራኤላውያንን የማትምራቸው እስከ መቼ ነው አለ። እስኪ በሉ የማትምራቸው እስከ መቼ ነው? ሚካኤል እንደዚህ ነው የሚለው፣ እስከ መቼ አትምራቸው? በእውነት ቅዱስ ሚካኤል ኢትዮጵያን ማትምራት እስከ መቼ ነው ይበልልን። ይህችን ሀገር ማትምራት እስከ መቼ ነው ይበል። በእውነት ይሰማዋል እግዚአብሔር አይሰማው? ሰይጣን ክፉ ሆኖ ለምኖ ከተሰማ
ሚካኤል ደግ ሆኖ ለምኖ እንዴት አይሰማም? የዮና ልጅ ስምዖን ወይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ሰይጣን የእኛን እምነት ለማበላሸት እኛን እንደ ስንዴ ለማበጠር ይለምናል። ቅዱስ ሚካኤል ደግሞ ማራቸው ማራቸው እያለ ይለምናል። እንደዚህ ለኛ መዳን የሚንሰፈሰፉ ሁሉ መዳንን እንዲወርሱ የሚካኤል ልመናው ምኞቱ ምን እንደሆነ ታውቃላችሁ? እዚህ ግቢ ውስጥ ካለ ሰው አንድም ሰው ገነት ሳይገባ እንዳይቀር ነው። አንድም ሰው ወደ እግዚአብሔር መንግሥት ሳይገባ እንዳይቀር ነው ልመናው ሚካኤል። የዋሁ መልአክ ልመናው ይሄ ነው። እንደ ሰይጣን ክፉ አይደለም የሚያስበው። ሰይጣንን እንኳን የማያስቀይመው የዋሁ መልአክ እግዚአብሔር ይገስጽ ከማለት በላይ ክፉ ቃል ካፉ የማይወጣው ቅዱስ ሚካኤል ለኛ መዳን ነው የሚለምነው። ለኛ መዳን የሚለምኑ መላእክትን ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? የሰማነውን በልቡናችን ያሳድርብን።